ይህ ቪዲዮ በአሁኑ ወቅት እንግዲህ ዓለማችን እያነጋገረ ይገኛል። በአሜሪካን ሀገር በአንድ ካምፓስ ውስጥ የተደረገ እንግዲህ ሃይማኖታዊ ውይይት ነው። ይህም ውይይት ብዙዎቻችን ትምህርት ልንወስድበት የሚገባ እጅግ በጣም ማቹርድ የሆነ ውይይት ነው። ስለዚህ ትንሽ ልንገራችሁ። እነዚህ ከኋላ የምትመለከቷቸው እንግዲህ ሁለት አባትና ልጆች ናቸው፣ ፓስተሮች ናቸው። በተለያዩ አሜሪካን ሀገር ውስጥ በሚገኙ ካምፓሶች እየዞሩ እንግዲህ ወጣቶችን ወደ እነሱ ሃይማኖት እንዲመጡ በአካል በካምፓስ ውስጥ በመገኘት ቀጥታ ተማሪዎቹ ለነሱ ጥያቄዎች እንዲያቀርቡላቸውና እነዛንም ጥያቄዎች ወጣቶቹ በሚፈልጉት መንገድ ይመልሱላቸውና ወደ እነሱ ሃይማኖቶች እንዲመጡ ያደርጓቸዋል። እናም በአሜሪካን ውስጥ በሚገኙ ብዙ ካምፓስ ውስጥ ዞረዋል፣ ብዙም ተቀባይነት አላቸው። ብዙ ሰዎችንም እንግዲህ አግዘዋል፣ ረድተዋል በሚል እንግዲህ ብዙ ተቀባይነት አላቸው። ታዲያ እንዳልኳችሁ ብዙ ካምፓስ ዞረዋል። ነገር ግን አንድ ጥፋት አጠፉ። ማለትም እዚህ ካምፓስ መሄዳቸው እኔ እንደማስበው ከሆነ ጥፋት ነው። ምክንያቱም ደግሞ ልንገራችሁ። ከጀርባ የምትመለከቱት ይህ ወጣት ማለትም ለ11 ደቂቃ ሳይንቀሳቀስ ብዙ ጥያቄዎችን ወደ እነሱ ሲያጎርፍ የነበረና እነሱም ሲጠይቁት በትክክል ሲመልሳቸው የነበረው ወጣት ኢትዮጵያዊ ወጣት ሲሆን የኦርቶዶክስ ሃይማኖት ተከታይ ነው። ዲያቆን ምህረት ይባላል። እንዳገኘሁት ኢንፎርሜሽን ከሆነ በዚህ ዩኒቨርሲቲ ተማሪ ነው። ታዲያ ይህ ድንቅ ወጣት ለ11 ደቂቃ ከቆመበት አንድ እርምጃ ቦታውን ሳይቀይር ለጠየቁት ጥያቄ ባይብል እያጣቀሰ ሲመልስላቸው ነበር። እናም የሚገርማችሁ ነገር ለ11 ደቂቃ እነሱ ውሃ እየጠጡ ምግብ እየበሉ እሱን ለማሳመን ሞከሩ። ነገር ግን አልተሳካላቸው። ታዲያ ምን አይነት ስህተት እነሱ እንደሰሩ ታውቃላችሁ? በዚህ ዘመናዊ ትምህርት በሚሰጥበት ዘመናዊ ዕውቀት በሚቀዘፍበት ቦታ ላይ እንደዚህ አይነት ለሃይማኖቱ ሙሉ ዕውቀት ያለው መጽሐፍ ቅዱስን ጠንቅቆ የሚያውቅ በአክብሮት መናገር የሚችል አሁንን ባህሉንና እሴቱን የሚጠብቅ ሰው ይገኛል ብለው ያለማሰባቸው ነው ዋጋ ያስከፈላቸው። ታዲያ ብዙ ቃላት በተመላለሱበት ይህ ውይይት አባትየው ይረዝማል በሚል ሐሳብ እንግዲህ በመሃል በመግባት ውይይቱን ሊያቋርጡት ችለዋል ማለት ነው። ሙሉ ውይይቱን መመልከት ከፈለጋችሁ ዲያቆን ምህረትና የክሊፍ ልጅ ስቱዋርት የሚባለው ውይይት ላይ ያው የተነጋገሩት አንዳንድ የቴዎሎጂ ኮንሴፕቶች አሉ ማለት ነው። ስለዚህ በእነዚህ በተነጋገሩበት ጉዳዮች ላይ ምናልባት አንዳንድ ነገሮችን እኔም ያው ከቻልክ ተርጉምልን ያሉት ሰዎችም ስላሉ ነውና እኔም እንግዲህ በምችለው መልክ ለመተርጎም እሞክራለሁና ያው ዲያቆን ምህረት ማለት በቤተክርስቲያናችን አገልጋይ የሆነ አባቱም ቄስ ናቸውና እግዚአብሔር ከልጅነቱ ጀምሮ የጠራው የወደደው ያከበረውና ለዚህ ትልቅ ማድረግ ያደረሰው በጣም የተከበረ የተወደደ ልጅ ነውና ሃርቨርድም ይሁን ኤምአይቲም ይሁን ያው ልጁ ያው ጥሩ ትምህርት ቤት እንደገባ ሰምተናል። በጣም ምሁር የሆነ በጣም ዕውቀት ያለው የተባረከ ልጅ ነውና እንደዚህ የመሰለ ጥሩ ሰዎችን እግዚአብሔር አልፎ አልፎ ይሰጠናልና ሚለውን ነገር እስኪ የብሬክዳውን እያደረግን እስኪ እንወያይበትና ክሊፍና ስቱዋርት በነገራችን ላይ ለማያውቋቸው ሰዎች ያው ጊቭ ሚ አን አንሰር በሚለው ዩቲዩብ ቻናል ላይ በጣም ይታወቃሉ። ኦልሞስት ወደ 1 ሚሊዮን ሰብስክራይበር ግን ከዛ በላይ ደግሞ ወደ ኦልሞስት 20 ዓመት እንደዚህ ዩኒቨርሲቲ ላይ ትምህርት ካምፕሶቹ ላይ እየሄዱ ብዙ አድማጮችን ይሰበስባሉ፣ ያዳምጣሉ። እነዚህ አድማጮች ደግሞ ከተለያየ ቤተ እምነት ነው የሚመጡት። አግኖስቲክም ኤቲስትም ሊሆኑ ይችላሉ። እና የሚያቀርቡት ጥያቄና መልስ የመሰለ ውይይት ነው። እኔ እስከማየው ድረስ በጣም ብዙ የፕሮቴስታንት አይነት እንትናቸውን በጣም ፑሽ አያደርጉም እንደ ሌሎች ማለት ነው። አይ ቲንክ አንዱም ብዙ አድማጮች ሊያገኙ የሚቻሉ አንዱ ያ ነው። ሌላው ደግሞ ያው እንደምናውቀው ፕሮቴስታንት ደግሞ ብዙም ስለ መኮነን፣ ስለ ኃጢአት፣ ስለ ፍርድ ያው እንደዚህ ሰውን ከቤተ ክርስቲያን የሚያርቅ ወይም ከክርስቲያኒቲ የሚያርቅ እነዚህ ነጥቦችን እንትን አይሉም እስካየሁት ድረስ ማለት ነው፣ አይጠቅሷቸውም። እና ያው ይሄ ደግሞ ብዙ ህዝብ ደግሞ እንዲሰበሰብ ያደርጋል ማለት ነው። ለምሳሌ ጆኤል ኦስቲን አነቃቂ ሰባኪ እንደማለት ነው። አሁን እሱ አነቃቂ ሞቲቬሽናል ስፒከር፣ አሁን እሱ ብዙ ወደ 10,000 ምናምን በአንድ እሁድ ጠዋት ታያላችሁ ማለት ነው። ይሄ ምንድነው ያው እንደምናየው ይሄ ኮንደምኔሽን ሲን ምናምን ኃጢአት እነዚህ ነገሮችን ካፉ ሲጠቅሳቸው አናይም ማለት ሰውን ስለሚያስፈራ ሰውን ከቤተ ክርስቲያን ያራርቃል ብሎ ስለሚያስብ ማለት ነው። ሌላው ደግሞ ያው ይሄ ነው ሃይማኖት ይችናት ትክክለኛው መንገድ ብሎ በስነ ስርዓት ደግሞ አያስተምርም። ለዛም እስላሞችም ሁሉ ይመጣሉ። ይሄ ኖን ዲኖሚኔሽን የሚለው ነገር በጣም የዘመናችን በጣም የከፋ እንትኑ አንዱ ይሄ ነው እና ኦልሞስት አቋቋማቸውም ኦልሞስት ወደ ኖን ዲኖሚኔሽን የተጠጋም ሊሆን ይችላል። እና ይሄ ባክግራውንዳቸው እንደዚህ ይመስላል። ብዙ በዛ ምክንያት ብዙ ተከታዮች አላቸው፣ ብዙ የሚያዳምጣቸውም አላቸው። እኔ እንደውም ትንሽ አፕሪሺየት ማድረግላቸው ምንድነው ከተባለ በሳይንስ በኩል ጥሩ መልስ አላቸው። አግኖስቲኮችን ኤቲስቶችን እንዴት አድርገን ነው ወደ ቲይዝም የምናመጣቸው በሚለው ያን አፕሪሺየት ላደርገው ይችላል። ማንኛውም ሰው እኮ እውነት ያው በእግዚአብሔር ፍጡር በስላሴ አምሳያ እንደተፈጠረ ሆኖ እውነት ሊኖረውም ይችላል። እና በዛ መሰረት አንዳንድ እንትን አላቸው፣ ጥሩ ነገርም አላቸው። አዳምጧቸውም እያልኩም አይደለም፣ ስፖንሰርም እያልኳቸው አይደለም። ግን ባክግራውንዳቸው እንደዛ ነው የሚመስለው። ባክግራውንዳቸው በብዛት የሳይንቲፊክ መልስ እንደዛ ሲሰጡ እናያለን። እና ለማንኛውም እነዚህ ሰዎች ይታወቃሉ፣ በጣም ብዙ ሰው ነው የሚያውቃቸው።
እና ለዛ ነው አሁን ይሄ ቪዲዮ በጣም ቫይራል የሆነው። ምክንያቱም እስካሁን ድረስ ኦርቶዶክሳውያን በተለይ ኢትዮጵያን ኦርቶዶክሳውያን ወይም ኦሪየንታል ኦርቶዶክስ በተለይ እንደዚህ አድርጎ ቻሌንጅ አድርጓቸው አያውቅም፣ እኔ እስከማውቀው ድረስ ማለት ነው። እና ቀጥታ እየጠየቃቸው ስለ ቅዱስ ቁርባን ነው። እናንተ የምትሉት እናንተ ፕሮቴስታንት ማለት ነው የምትሉት ያው ምሳሌ ነው፣ ሲምቦሊክ ነው እንጂ እውነት የእግዚአብሔር ስጋና ደሙ የሚገለጥበት ወይም ስጋና ደሙ ነው እውነት የምንቀበለው ብላችሁ አታምኑም። እናንተ ሲምቦሊክ ብላችሁ የምታምኑት፣ እኛ ደግሞ እንደዛ አይደለም የምናምነው። ስለዚህ የእናንተ የመጽሐፍ ቅዱስ አውቶሪቲ ከየት ነው የሚመጣው? የቅድመ አባቶች ወይም እነዚህ የአንደኛ ክፍለ ዘመን የነበሩት አባቶች የሐዋርያት ደቀ መዛሙርት፣ ሐዋርያት ራሱ ደቀ መዛሙርት ወይም ደቀ መዛሙርት የራስም ደቀ መዛሙርት ነበራቸው አይደለ? ስለዚህ እነሱ እንደ ኢግኒሺየስ የሚባሉት ለምሳሌ ሲጠቅስልን እናያለን። አሁን እነዚህ ሰዎች ከእግዚአብሔር ጋር ሐዋርያት ከክርስቶስ ጋር ሲነጋገሩ ሲጨባበጡ የነበሩ በጣም የቀረቡት ከእሱ ጋር አብረው ሲበሉ ከእሱ ጋር አብረው ሳይላቀቁ የኖሩ 12 ደቀ መዛሙርት ማለት ነው። እና ከነሱ ቀጥሎ ደግሞ ያው የራሳቸውም ደግሞ ደቀ መዛሙርትም ነበራቸው የሚከተሏቸው ማለት ነው። እና አሁን ከነሱ ነው አሁን መማር ያለብን በሚለው መሰረት አርጊመንቱን ያቀረበው በዛ ልክ ነው። እና የሰው ልጅ ኦቶሪቲውን ከየት ነው የሚያገኘው? በመጽሐፍ ቅዱስ ሲተርጉም ትልቁ አውቶሪቲ ከየት ነው የመጣው ነው። አሁን እኔ ያየሁት በተለይ ክሊፍና ስቱዋርት ብዙ ጊዜ እስላሞችን ሲከራከሩ አንተ መሐመድ የሚለው ከ500 ዓመት በኋላ ከክርስቶስ ካረገ ከ500 ዓመት በኋላ ነው መሐመድ የመጣው እና አንተ እንዴት አድርገህ በዛ ሰዓት ያለውን ታምናለህ? ወደፊት የመጀመሪያው ሰዎችን አታዳምጥም እንጂ እነ ማቴዎስ እነ ሉቃስ እነ ዮሐንስን አታዳምጣቸውም እንጂ እያሉ ሲሰብኩ ሲያስተምሩ እናያለን። ይሄ ማለት እነሱ ሂስቶሪካሊ ሞር ክርስቶስን የቀረቡ ሰዎችን የበለጠ እውነቱን ትክክለኛውን ሃይማኖት የበለጠ እነሱ ናቸው የያዙት፣ እውነታዊ ምስክሮቹ ምንላቸው እነሱ ናቸው እያሉ ሲያስተምሩ እናያለን። ግን ወደ ኦርቶዶክስ ደግሞ ወይም ወደ አፖስቶሊክ ፋዘርስ ደግሞ ስንመጣ ደግሞ አይ እነሱ አይደሉም ማመን ያለብን፣ የኮንቴክስቱን ነው። ብዙ ጊዜ ኮንቴክስት ሲል እንሰማለን ስቱዋርት እዚህ ዲቤት ላይ ማለት ነው። እና ኮንቴክስት ማለት ምን ማለት ነው? ስላነበብከው ኮንቴክስቱን ብቻ እኮ ትርጉሙን እዛው ላይ አታገኘውም። ንባብ ያጠፋል ትርጓሜ ያድናል የሚሉት አባቶቻችን እኮ ለዛ እኮ ነው። ግን በዛ መሰረት ደግሞ ትርጓሜውን እኛ ከየት ነው የምናመጣው ነው ጥያቄው። አሁን እኮ ትልቁ የስቱዋርት እና የክሊፍ ችግር በአጠቃላይ የፕሮቴስታንትም የኖንዲኖሽንም ትልቁ ችግራቸው ሴንትራል ኦቶሪቲ ወይም ጋቨርኒንግ ኦቶሪቲ የለም የሚመራቸው፣ ትርጓሜውን የሚሰጣቸው ምንም ሴንትራል ኦቶሪቲ የሚባል ነገር የላቸውም። በዛ ምክንያት አንድ 5 አይደለም አንድ 20 አይደለም 40,000 ሰብ ዲኖሚኔሽን ፈጥረዋል ማለት ነው። 40,000 70 ምናምን ዲኖሚኔሽን እና አሁን ይህ ምን ማለት ነው ከተባለ ከየት ነው የመጣው ከተባለ ያው እያንዳንዱ የራሱ ኢንዲፔንደንት የግለሰብ የግላዊ ኢንተርፕሬቴሽኑ እና መተርጎም አለ ማለት ነው በመጽሐፍ ቅዱስ ላይ ማለት ነው። ስለዚህ አሁን ቀጥታ እንትን ያለው ቻሌንጅ ያደረገው ስቱዋርትን በዚህ ዙሪያ ላይ ነው። እና አሁን ሲምቦሊክ እናንተ ሲምቦሊክ ነው ትላላችሁ፣ መጽሐፍ ቅዱስ ግን እንደዛ። አሁን ቀጥታ ወደ ቪዲዮ እንሂድ እና ቪዲዮ ለመተርጎም ሞክራለሁ በሚችለው መልክ። ዳይቆን ምህረት ተነስቶ ግልጽ የሆነ ጥያቄ ያቀርብለታል። እናንተ ክሊፍና ስቱዋርት ከዚህ በፊት በስርዓተ ጥምቀት እና በስርዓተ ቁርባን ዙሪያ ላይ እናንተ ያው እንደ ምሳሌ አድርጋችሁ ስታስተምሩ ወይም ሲምቦሊዝም ብቻ እንደሆነ ስታስተምሩ ውላችኋል። ነገር ግን የአንደኛ ክፍለ ዘመን የሁለተኛ እንዲሁም የሶስተኛው ክፍለ ዘመን ያሉት አባቶች ከነገረ ድህነት ጋር አስይዘው ስጋው እውነት ስጋው እንደሆነ ደሙ እውነት ደም እንደሆነ አስተምረዋል። እነዚህ አባቶች ደግሞ መጽሐፍ ቅዱስን የሰጡን መጽሐፍ ቅዱስን ካኖናይዝ አድርገው ኮምፓይል አድርገው ያቀርቡልን የተረጎሙልን አባቶች ናቸው። ስለዚህ የእናንተ ትርጓሜ ከየት ነው የሚመጣው? የመጽሐፍ ቅዱሳችሁ ሀቀኝነት ወይም ትርጓሜው ከየት ነው የሚመጣው በሚለው ትልቅ ጥያቄ ጣልለት ማለት ነው። ስቱዋርት ቶሎ ብሎ መለሰና እንደዛ ከሆነ ታዲያ ለምን ብዙ ክርስቲያኖች በዛን ጊዜ አልተቀበሉትም ይሄን አይነት አሁን የምትለውን ወይም በአሁኑ ሰዓት ብዙም ያልተቀበሉትም አሉ ብሎ መለሰለት ማለት ነው። አሁን ይሄ ምንድነው? አድ ፖፑለም ይባላል ወይም አፔል ቱ ፖፑላሪቲ። አንድ ነገር እውነት መሆን አለበት፣ ብዙ ሰው ስላመነው እውነት መሆን አለበት፣ ወይም ብዙ ሰው ስላላመነው ውሸት መሆን አለበት የሚል ይሄ አድ ፖፑለም ፋለሲ ይባላል ወይም አፔል ቱ ፖፑላሪቲ ፋለሲ ይባላል። እንደ ስትሮሜንም ማየት ትችላላችሁ። እና አሁን እዚህ ጋር ቶሎ ብሎ መለሰለት። እንደዛ ከሆነ ታዲያ ለምን ብዙ ክርስቲያኖች ብዙ አማኝ ያልሆኑ ሰዎች አሉ፣ ወይም ወንጌልን ያልተቀበሉ ብዙ ሰዎችም አሉ። ታዲያ እነሱ ምን ናቸው ነው? እነሱ የእነሱ ነው ትክክል ልንል ነው ብሎ ተናገረ። ስቱዋርትም ታዲያ ከቻልክ በሁለቱም በኩል ያሉት አባቶችን ጥቀስልኝ፣ አንዱ እንደዚህ ይላሉ፣ አንዱ ደግሞ ያው ምሳሌ ነው የሚሉትን ጥቀስልኝ ሲል ዳይቆን ምህረት ደግሞ መልሶ አይ አንተ በምትለው ሳይድ እኮ የሚጠቀስለትም ሰው የለም፣
ይሄ አስተምሮ የመጣው የዛሬ 500 ክፍለ ዘመን ነው እና ይሄ አስተምሮ አባቶቻችን ያገኙት ቀጥታ ከደቀ መዛሙርት በአንደኛ ክፍለ ዘመን ያስተማሩት እና ምስክር አድርገው ለቤተ ክርስቲያን ያስረከቡት አስተምሮና ትርጓሜ ነው ብሎ መለሰለት። ስቱወርት ደግሞ አይ በዛን ጊዜ እኮ ኤግዛክትሊ እንደዛ አድርገው አይደለም ያመኑት ወይም የተቀበሉት ክርስቲያኖች በዛን ጊዜ ምናልባት በዛን ጊዜ የነበሩት ቅድመ አባቶች ወይም ቸርች ፋዘር የሚባሉት ምናልባት አሳልፎት ሊሆን ይችላል ይሄን አይነት አስተምሮ። ግን ምእምናኑ በዛ ሰዓት ላይ በፈርስት ሴንትሪ ወይም በሴኮንድ ሴንትሪ ላይ እንደዚህ አይነት አስተምሮ ወይም እንደዚህ የሚል አማኞች የመሰከሩ አማኞች የሉም። እና አሁን እዚህ ጋር የሚያሳየው ያው አማኞች አንደኛ አማኞች ቀጥታ የሚማሩት ከነዚህ ከቸርች ፋዘርስ ከሚሉት ወይም ከቅድመ አባቶች ከሚሉት ነው የሚማሩት። ሁለተኛ ስቱወርት የሚለው አስተምሮ ደግሞ ወይም ምሳሌ ደግሞ በእነሱ ዘንድም ራሱም ተጽፎ አልተገኘም፣ በአባቶች በኩልም በምእምናን በኩልም የለም ብሎ ተናገረ። በዚህም ተጨማሪ ዲያቆን ምህረት አንደኛ ቆሮንቶስ ምዕራፍ 11 ቁጥር 29 እስከ 30 ጠቀሰለት። ምን ይላል? ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልና፣ ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል ብሎ ጠቀሰለት። አሁን ይህ የሚያሳየው ምንድን ነው? ምሳሌ ብቻ ከሆነ የእግዚአብሔር ስጋና ደግሞ ለምን እነዚህ ሰዎች ታመሙ? ለምን ሞቱ? ህማምስ ለምን አገኛቸው? ምን አይነት ስጋና ምን አይነት ደም ቢሆን ነው? ምን አይነት ህብስት ቢሆን ነው ከሚል አንጻር አመጣለት ማለት ነው። ትልቅ ጥያቄ ነው። ያው ስቱወርት እንደዚህ አይነት ጥያቄም ያው ዝግጁም አልነበረም እና ወደ ተለያየ አይነት ነጥቦች መግባት ጀመረ ማለት ነው። እንደውም ለመልሱም ዝግጁም ስላልነበረ ከእንደገና ደገምልኝ ብሎ መልሰው ደገመለት ጥያቄውን ማለት ነው ዲያቆን ምህረት እና ብዙ አይነት ነገር ተናገረ። ምንም ያው ሁልጊዜ ኮንቴክስቱን ማየት ያስፈልጋል። ያው ብዙ ጊዜ ፕሮቴስቶች ችግር ላይ አርጊመንት ዲቤት ላይ እንትን ሲሉ ኮንቴክስቱ ይላሉ። ግን ኮንቴክስት ቅድም እንዳልኩን ኮንቴክስቱን ማለት ነው ማን ነው ኮንቴክስቱን የሚፈታው? ትርጓሜውን የሚሰጠን ማን ነው? ከእንትን ጋርም ያው ከሴቶች ሻሽ ጋር አስይዞ እነሱስ እንደዚህ ቢለብሱ ባይለብሱ ምናምን እያለ የማይገናኘውን ለማገናኘት ይሞክራል ማለት ነው እዚህ ጋር ስቱወርት እና ወደ መጨረሻ ላይ ምን ላይ ደረሱ? ወደ ትራንስሰብስቲዩሽን ላይ ደረሱ። ወደ ስቱወርትም ያለ ትራንስሰብስቲዩሽን ድህነት የለም ምን አይነት አስተምሮ ነው ብሎ ጠየቀው። አይ እኔ እኮ በትራንስሰብስቲዩሽን ወይም ስኮላስቲክሊ ዲፋይንድ የተደረገው ትራንስሰብስቲዩሽን የሚለውን እኔ አላምንም። ትራንስሰብስቲዩሽን በነገራችን ላይ ምን ማለት ነው ከተባለ ትራንስሰብስቲዩሽን ማለት ይሄ አካዴሚክ ትርጓሜው ማን ነው? አካዴሚክ ዴፊኒሽኑ ወይ ትርጉሙ ይሄ ህብስቱ ወደ ስጋው ወይኑ ወደ ደሙ የሚገልጽበት ፕሮሴስ ነው። በቤተ ክርስቲያናችን አስተምሮ ደግሞ በተለይ በኦሪየንታል ማለት ነው እኛ እንትኑ ላይ ፎከስ አናደርግም። ይሄ ዴፊኒሽኑ ላይ ወይም ፊሎሶፊካል ፍሬምወርክ በዛ ግድብ አናስቀምጠውም። የእግዚአብሔርን ስጋው ደግሞ ወይ ዩክሪስቱን ፊሎሶፊካል ዴፊኒሽን ወይም ፕሮሴሱን አንገልጸውም። ለዛ ነው ሚስጢር የምንለው። ይሄ በነገራችን ላይ ታምስ አኩይነስ ያመጣው የዌስተርን ስኮላስቲክ የሱ ቴዎሎጂ ነው እና ኦርቶዶክስ ቴዎሎጂ ግን ሚስቲካል ነው የምንለው። we affirm the change happens but we do not define how it happens። ለዛ ነው ሆሊ ሚስትሪ ወይም ሚስጢረ ቁርባን የምንለው ለዛ ነው። ትራንስሰብስቲዩሽን ደግሞ ሚስጢረ የሚለውን ያወጣውና ፕሮሴሱን እዛው ላይ ይገልጽልሃል። ካቶሊኮችንም አይታችሁ ከሆነ ህብስቱን ከላይ ወደ ሰማይ አድርገው ህዝቡ ሁሉ እንዲያየው ያደርጋሉ። እኛ ደግሞ እንኳን ያቀርቶ መጋረጃ አለ። ከዛ ደግሞ ቄሶቹ ሲያቆርቡ ራሱ በእጃቸው እንደምንም ብለው ደብቀው ነው የሚያቆርቡ አፋቸው ውስጥ እስከሚገባ ድረስ ማለት ነው። ለምን? ሚስጢራዊ ስለሆነ መታየት የሌለበት በጣም የረቀቀ ሚስጢር ስለሆነ ማለት ነው። ስለዚህ አሁን እዚህ ጋርም ትራንስሰብስቲዩሽን እና ስለ ነገረ ድህነት ውስጥ እየገቡ እናያለን ማለት ነው። ያው እንደምታውቁት ፕሮቴስታንቶቹ ብዙ ጊዜ እነሱ የሚያምኑት አንዴ ድነናል የሚለው አስተምሮ ነው ያላቸው፣ ወይም ዋን ሴቭድ ኦልዌይስ ሴቭድ የሚል አስተምሮም አላቸው እና ይሄ ደግሞ ፈጽሞ ከመጽሐፍ ቅዱስ የራቀ አስተምሮ ነው እና ዲያቆን ምህረት ሐዋርያት ያስተማሩት እንደዚህ አይደለም። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 8 ብንሄድ ድነናል ይላል። አንደኛ ቆሮንቶስ ምዕራፍ 1 18 ሲል ደግሞ እየዳን ነው ይላል። ከዛ ደግሞ ወደ ሮሜ ምዕራፍ 5 ቁጥር 9 እስከ 10 ስንሄድ ደግሞ እንድናለን፣ ድነናል፣ እየዳን ነው፣ ወደፊትም እንድናለን የሚል ፓስት ፕሬዘንት ኤንድ ፊውቸር ነው የሚያስተምረው ነው መጽሐፍ ቅዱስ ማለት በነገረ ድህነት ዙሪያ ላይ ፕሮሴስ እንደሆነ የአንድ ጊዜ ጉዳይ እንዳልሆነ ያስተምራል ቤተክርስቲያናችን ወይ መጽሐፍ ቅዱስ ማለት ነው። አሁን በእነሱ ዘንድ አንዴ ከዳን ይበቃናል የሚል አንዴ የራሳችን እምነታችን እንትን ከሰጠ ነው ወይም ካመን ይበቃናል የሚል ይህ ደግሞ እንዳልኳችሁ ከብዙ መጽሐፍ ቅዱስ ጥቅሶቹ ጋር ይጋጫል። አሁን ለምሳሌ ወደ ገላትያ ሰዎች ምዕራፍ 5 ብንሄድ ቁጥር 4 ላይ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋልና። አሁን ይህም ማለት ነው ከክርስቶስ ጋር የነበሩ ሰዎች ከጸጋ መለየት እንደሚችሉ፣ ከእግዚአብሔር ረድኤት መለየት እንደሚችሉ ያሳያል። ወደ
አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ብንሄድ ጳውሎስ ምን ይላል? ነገር ግን ሌሎች ከሰበኩ በኋላ ራሴ እየጣልሁ እንዳልሆን ስጋዬን እየጎሰምሁ አስገዛዋለሁ ይላል። ከዛም ቀጥሎ ደግሞ ስለ ሲነርጂዝም ደግሞ ይጠቅሳል ማለት ነው። ዳይቆን ማለት ሲነርጂዝም ማለት በቴዎሎጂ ዘንድ ያው አንድ መሆን የሚለው ቃል በአምላክና በሰው ልጆች መካከል የመዳን ሂደት በትብብር ለመከናወን የሚያደርገውን ጥረት ያመለክታል ማለት ነው አይደለ? ወይም በመለኮታዊ ጸጋና በሰዎች ነፃ ምርጫ መካከል ያለውን ዝምድና የሚያጎላ ሲሆን ይህም ሁለቱም ለመዳን አስፈላጊ መሆናቸውን ያመለክታል ማለት ነው። ስለዚህ ከነገረ ድህነት ጋር ሲነርጂዝም ወይም የእግዚአብሔር እና የራሳችንም ያለን ቅርብነት ያመለክታል ማለት ነው። እና ሲነርጂዝም በቴዎሎጂ ክፍል በጣም ትልቅ ክፍል ነው። ከነገረ ድህነት ውስጥ ጋርም የታወቀ ክፍል ነው እና ብዙ ጊዜ እናያለን ፕሮቴስታንቶች ይህን የመሰሉትን አስተምሮ ሲክዱ እንትን ሲሉት እናያለን። በዚህም ተጨማሪ ደግሞ ዲያቆን ምህረት ወደ ሮሜ ሰዎች ምዕራፍ 4 ሐዋርያው ቅዱስ ጳውሎስ ስለ አብርሃም ምን አለ? ቁጥር 3 ላይ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። ምን እየጠቀሰ ነው ቢባል ዘፍጥረት ምዕራፍ 15 ቁጥር 6ን እየጠቀሰ ነው ሐዋርያው ቅዱስ ጳውሎስ ማለት ነው። እዛ ላይ ራሱ ቃል በቃል አብርሃም በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት እያለ ምዕራፍ 15 ላይ ጽድቅነትን ስላመነ ተቆጠረለት ነው ወይ ነው አሁን የሱ አርጊመንት፣ የዲያቆን ምህረት አርጊመንት ስላመነ ነው ጽድቅ ሆኖ የተቆጠረለት። ከምዕራፍ 15 በፊትስ ምን አደረገ? አሁን ጥያቄው ያ ነው እኮ። አሁን ስላመነ ነው ጽድቅነት ያገኘ ወይስ ከዛ በፊት ብዙ ስራ ሰርቷል ወይ ነው? ወደ 3 ምዕራፎች ወደ ኋላ ብንሄድ ብዙ የሰራቸው ስራዎች አሉ አብርሃም ማለት ነው። ዝም ብሎ አይደለም እዚህ ደረጃ ላይ የደረሰው ወይም ጽድቅ ተብሎ የተጠራው ዝም ብሎ ስላመነ አይደለም በሚል ምሳሌ አመጣለት ማለት ነው። ከዛ ቀጥሎ ስቱወርትም ደግሞ ፈያታዊ ዘየማንስ እሱ አሁን ሳይጠመቅ ሌሎችንም የምትለውን ሁሉ ሳያደርግ ነው መንግስት ሰማይ ወይም ገነት የገባው። ታዲያ እንዴት እሱን ትላለህ ብሎ ምሳሌ አመጣለት። ዲያቆን ምህረትም እግዚአብሔር የሚያድነው እያንዳንዱ የህይወታችን ሁኔታዎችን አይቶ አመቻችቶ ነው። በነገረ ድህነት ላይ ያለው የቤተ ክርስቲያናችን መልስ እንደዛ ነው። እያንዳንዱ ነገር ሰርከምስታንሻል ነው፣ እንደ ሁኔታው ነው አይደለ? አሁን ለምሳሌ አሁን የማቴዎስ ወንጌል ምዕራፍ 25ን ለምሳሌ ጠቀሰ። ምዕራፍ 25 ቁጥር 14 እስከ 15 ያው እነዛ 3 እንትኖች የተሰጣቸው ማለት ነው። መክሊት የተሰጣቸው ማን ናቸው? ለምሳሌ ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለአንዳንዱ እንደ አቅሙ ይላል። ለአንዳንዱ እንደምን ሰጠው? እንደ አቅሙ ነው የሰጠው። 5 መክሊት ተሰጠው፣ 2 ተሰጠው፣ አንድ ደግሞ 1 ተሰጠው ማለት ነው። ስለዚህ አሁን ይሄ የሚያሳየው ምንድን ነው? የሰው ልጅ የሚሰጠው እንደ አቅሙ እንደሆነ። ከዛም ሌላ ምሳሌ ምን አመጣ? ጫካ ውስጥ ያሉት ለምሳሌ እነዚህ አሜዚኒያን የሚባሉት ጎሳ ወይም ትራይብ፣ እነሱ አሁን ምንም ወንጌል ያልደረሳቸው ጫካ ውስጥ የሚኖሩ ሰዎች ናቸው። ታዲያ እነሱ አሁን እንዴት ነው የሚታዩት ብሎ ምሳሌ ያመጣለት። አሁን በቤተ ክርስቲያናችን ይሄ ኢንቪንሲብል ኢግኖረንስ የሚለው አስተምሮ አለ። ያ ማለት ስላልተማሩ ወይም ወንጌሉን ስብከቱም ስላልደረሳቸው እግዚአብሔር ሊፈርድባቸው አይችልም የሚል አስተምሮ አለ በዚህ ዙሪያ ላይ ማለት ነው። ግን ነገሮችን ሁሉ ሰብሰብ ለማድረግ እኔ ግን የመጣሁት ልጠየቅ የፈለኩት ከኤፒስቲሞሎጂካል ፖይንት ነው እንጂ ከነገረ ድህነት ጋር የተያዘ አይደለም ብሎ አርጊመንቱን መልሶ ወደ መስመር አስያዘው ማለት ነው። ኤፒስቲሞሎጂካል ማለት ምን ማለት ነው? የኩዌስችን ኦፍ ኦሪጂን የምናስተምረው የምንማረው ነጥቦቹ መነሻቸው ከየት ነው፣ ኦቶሪቲውስ ከየት ነው የሚለው አስተምሮ ማለት ነው። ስለዚህ እንደዚህ አይነት ትምህርት አለ ማለት ነው። ኤፒስቲሞሎጂካል ይባላል እና በዛ ዙሪያ ላይ ነበር ሲጀመር ገና መጀመሪያ ራሱ አንዱ የስጋ ወደሙ አርጊመንቱ ይሄ ነው ትርጓሜው። ኦሪጂኑ ደግሞ የትርጓሜው ኦሪጂን ደግሞ ከዚህ ከአባቶች ነው የሚፈልቀው፣ የወጣውም ከነሱ ነው እና እኔ ብተረጉም አንተን ብተረጉም ምንም አይጠቅመንም። እኛ መተርጎም ያለብን ቅድመ አባቶች መጽሐፉን ሰብስቦ ላዘጋጁልን እነሱም ነው ሲጀምር መጀመሪያ የደረሳቸው። በዛም ዘመን ላይም የነበረው የጉባኤ ስምምነትም በዛ መሰረት ብንሄድ የበለጠ እውነት ላይ እንደርሳለን። ስቱወርትም ደግሞ በኢንፋሊቢሊቲ በሚለው ኮንሴፕት ላይ ለመጠየቅ ወይም ለመመለስ ሞከረ። ኢንፋሊቢሊቲ ማለት በጉባኤዎቹ በአንደኛ፣ በሁለተኛ፣ በሶስተኛ ባሉት በጉባኤዎቹ ላይ ኢንፋሊቢሊቲ ተሰይመው ነበር። ኢንፋሊቢሊቲ ማለት የማይሳሳቱ ጉባኤዎቹ በቤተክርስቲያናችን አስተምሮ መንፈስ ቅዱስ ይመራቸዋል። ስለሚመራቸው እኛ ኢንፋሊብል ነው ብለን ወይም አይሳሳቱም ብለን ነው የምናምነው እና አሁን እናንተ አይሳሳቱም ብላችሁ ግን ስንት ነገር ቀያይራችኋል ብሎ ትክክል ያልሆነ ነገር አመጣ አሁን እዚህ ጋር ማለት ነው። አሁን መቼ የተቀየሩበት ለምሳሌ መቼ ነው? ከዛ ቀጥሎ ለምሳሌ ብሎ ቫቲካን 1 ጉባኤ ወይም ካውንስል፣ ቫቲካን 2 ካውንስል፣ ቫቲካን 3 ብሎ ጨምረው አንደኛ እኔ ካቶሊክ አይደለሁም ኦርቶዶክስ ነኝ፣ ሁለተኛ ቫቲካን 3 የሚባልም ጉባኤ ካውንስልም የለም። ይሄንስ ለምንድን ነው የምትጠራብኝ? እኔ ኦርቶዶክስ ነኝ። እነዚህ አሁን የጠቀስካቸው ጉባኤዎቹ ለእኛ ጉባኤ አይደሉም፣ የተወገዙ ጉባኤዎች ናቸው። ስቱወርትም ምን ብሎ ጠይቀው፣ አሁን እኮ የምትጠይቅኝ ስለ ቅድመ አባቶች አይደለ እንዴ?
አይ እኔ አሁን የምጠይቀህ በአጠቃላይ ስለ አንደኛ እና ሁለተኛ ክፍለ ዘመን ያለህን መረጃ አሳየኝ። በዛን ጊዜ ያሉት ክርስቲያኖች አንተ የምትለውን ብለዋል ወይ? ስጋ ወደሙ እውነት ምሳሌ ብቻ ነው ወይ? ባፕቲዝም ወይም ስርዓተ ጥምቀት ራሱ ምሳሌ ነው ወይ የሚል ወይ ደግሞ አንድ ይድናል የሚል አስተምሮ እስኪ አንድ መረጃ ብቻ አምጣልኝ። ምክንያቱም ይሄ የምትለው ነገር ሁሉ የዛሬ 500 ዓመት ብቻ ነው የመጣው አዲስ አስተምሮ ነው እና አንድ ሰው እስኪ ጥቀስልኝ ብሎ ጥያቄ ጠየቀው ማለት ነው ዲያቆን ምህረት። ስቱዌርት መልሶም ያው ሂስቶሪካሊ እኔ አጥንቼዋለሁ በዛን ጊዜ ከአይሁድ እምነት ወደ ክርስቲያን እምነት የተቀየሩት ሰዎች እንደዚህ አይነት አስተምሮ እንዳልነበራቸው ፈጽሞ ይሄን እንደማያምኑ ብሎ ይናገራል። ግን አሁን ትልቁ እስካሁን ድረስ ስናየው የነበረው የስቱዌርት ችግር ምንድነው? አንደኛ መጽሐፍ ቅዱስ ጥቅስ ወይም ሂስቶሪካል ኮንቴክስትም ኤቪደንሻል የሆነ ወይም ኢምፒሪካል የሆነ አይነት መረጃ አይሰጠንም። የራሱን ኦልሞስት ፍልስፍና ነው የሚያመጣው እና አሁን እዚህ ጋርም ራሱ ክርስቶስ እንዴት ራሱን ይበላል እዛ ጋር ጸሎተ ሐሙስ ላይ እንዴት ራሱን በላ ልትል ነው እንዴት እንደዚህ ያደረገ ልትል ነው ብሎ ሲናገር ነበር ማለት ነው። ከዚህ በፊትም አይታችሁ ከሆነ ቪዲዮ ላይ ዮሐንስ ምዕራፍ 6 ላይ በስነ ስርዓት እኮ ተናግሯል። ምን አለ? ይሄ የእውነት ስጋዬ ነው፣ ይሄ የእውነት ደሜ ነው ሲሉ አንዳንድ ደቀ መዛሙርቶቹ ደንግጠው ሄዱ ይላሉ። ከዛ ዞር ብሎ ሌሎቹ የቀሩትን አያቸውና እናንተስ መሄድ ትፈልጋላችሁ ወይ? ለምንድን ነው እንደዛ ያለው? ለምንድን ነው ሲጀምር እነሱ የሄዱበት ምክንያት እነሱ በስነ ስርዓት ስለገባቸው ነው። እንዴት ሰው ልጅ ሌላ ሰውን ይበላል ማለት እየተጠቀመው ክርስቶስ እዛ ላይ እየተጠቀመው ግሪክ ቃሉን ስለተረዱት ማለት ነው። እኛ አሁን በእንግሊዝኛ ስናየው ያው ምሳሌ ሊመስልን ይችላል፣ አናሎጂ ወይም ሜታፎር ሊመስልን ይችላል፣ ሲምቦሊክ ሊመስልን ይችላል። ግን ግሪክ ቃሉን ስለተረዱት ነው ሂደው ተነስተው ሄዱ ምናምን የሚልም አለ። እዛ ውጭ ያሉትም ሁሉ ይሄንን ሁሉ ሰምተው እየተጸየፉ ወይም ያሉም አሉ። እና ለዛ ነው አሁን እዚህ ሰዓት ላይ ክርስቲያኖች ምን አይነት ክርስቲያን ናቸው? አሁን እነዚህ ማን ናቸው? ጥቀስልኝ እያለ ቻሌንጅ ያደርገዋል ዲያቆን ምህረት ማለት ነው ስቱዌርትን። እና ማን እየጠቀሰ ነው? እኔ እኮ አንደኛ ክፍለ ዘመን ላይ ያሉት እነ ኢግኔሽየስን፣ እነ ጃስትን ማርቲንን፣ እነ አታጋራስን፣ እነ ኢሬኔየስ እያለ ሲጠቅሳቸው ነበር ማለት ነው። ዲያቆን ምህረትም ከቻልክ አሁንም በድጋሚ እጠይቃለሁ፣ አሁንም እስኪ አንድ ሰው ጥቀስልኝ ብሎ ይነግረዋል። ምክንያቱም አሁን የምታደርገው ነገር ኤክስትሪምሊ በጣም ዴንጀረስ ነው። አንተ በራስህ መልክ ይሄን እዚህ ጋር ቁጭ ላይ ሁሉ ህዝብ ይዘህ የራስን የግላዊ አስተሳሰብና ትርጓሜ ልትሰጥ ትችላለህ። በሌላ ዩኒቨርሲቲ ካምፕስ ደግሞ ሌላ ደግሞ ሰባኪ መጥቶ ደግሞ የራሱን ግላዊ አስተሳሰብ ደግሞ እዛ ደግሞ ሄዶ ሊናገር ይችላል። ከዚህ ቀጥሎ ደግሞ የስቱዌርት አባት ክሊፍ ዋናው የሚታወቀው ክሊፍ ነውና ክሊፍ መጣና ይሄ ነገር በጣም እየረዘመ ነው እና ለመዝጋት እንሞክር፣ የመጨረሻው ጥያቄያችን ዋናው ላንተ ስልጣን የምትለው ዋናው አውቶሪቲ ከየት ነው የሚመጣው ብሎ ጠየቀው ማለት ነው። ዲያቆን ምህረትም መልሶ ዋናው ስልጣንማ ከክርስቶስ ነው፣ በዛውም መሀል ደግሞ በዛም በኩል ደግሞ የእሱ ቅድስት የሆነች ቤተክርስቲያን አንደኛ ቲሞቴዎስ ላይ ምዕራፍ 3 ቁጥር 15 ላይ ቤተክርስቲያን የእውነት አምድና መሰረት ነው ይላል። ቤተክርስቲያን ቅድስት ቤተክርስቲያን እግዚአብሔር የሰጠን ቅድስት ቤተክርስቲያናችን የእውነት መፍለቂያ የእውነት ምንጭ እንደሆነች አንደኛ ቲሞቴዎስ ላይ ተጽፏል ማለት ነው። መጨረሻ ላይ ደግሞ ለመዝጋት ሲል ዲያቆን ምህረት ጳውሎስ በዚህ ዙሪያ ላይ ምን እንዳለው ሲያስተምረው ነበር ማለት ነው። ጳውሎስ ይሄ የጳጳስ የሽማግሌና የዲያቆናት ወይም ቢሾፕ ኤልደርስ ኤንድ ዲክን የሚባሉት የስልጣን ክፍፍል እንዳስተማረ በእያንዳንዱ በጽሁፎቹ ላይ እንዳስተማረ ሲናገር ነበር ማለት ነው ዲያቆን ምህረት እዚህ ጋር እና አሁን ይሄ የሚያሳየው ስልጣናቸውን ያገኙት ከደቀ መዛሙርት እንደሆኑ ማለት ነው። አሁን ክርስቶስ ደቀ መዛሙርቱን ሾማቸው ማለት ነው፣ ስልጣን ሰጣቸው ወይም ክህነት ከሾማቸው በኋላ እነሱ ደግሞ ለእነዚህ ለአካባቢ ላሉት ጳጳሳት አሁን ለምሳሌ ማርቆስ ወደ እስክንድርያ ሄዶ ጳጳስን ሾመ። ቶማስ ደግሞ ወደ ህንድ ሀገር ሄዶ ሌላውን ይሾማል፣ ቤተክርስቲያን ያስፋፋሉ። እንደዚህ ነው ሂዱና በአብ ወልድ መንፈስ ቅዱስ አጥምቁ እንደተባሉ ማጥመቅ ብቻ ሳይሆን እየሄዱ ጳጳስን ይሾማሉ፣ ስልጣን ያካፍላሉ። የአፖስቶሊክ ሰክሴሽን የሚባለው ከስልጣንም ጋር የተያዘ ነው እና ያው ስለረዘመ በዛ ዙሪያ ላይ ተጨባብጠው መጨረሻ ላይ ዘጉት ማለት ነው እና ወንድማችን ዲያቆን ምህረት ቃለ ሕይወት ያሰማልን ብለናል። በጣም እጅግ በጣም ነው ያስደሰትከን ያስኮራህን። እግዚአብሔር አምላክ አሁንም አገልግሎት ዘመንን ይጨምርልህ። ከዚህም አልፎ ደግሞ ለቅስና ማዕረግ ያብቃህ። ቤተሰቦችህንም ቄስ መላኩም ሁሉ እግዚአብሔር አምላክ አገልግሎት ዘመናቸውን ይባርክላቸው፣ በጤና በእድሜ ሁሉ ያኑርልን ብለናል። Hi everyone, my name is Mihret and a lot of you have seen the discussion that I had with Cliff and Stuart Netchell at MIT on the issues of the Eucharist, on scripture, on salvation, and on the early church. And I want to first start off by saying that I really deeply appreciate from my heart the support that I've been receiving from a lot of you, from Oriental Orthodox, Eastern Orthodox, Roman Catholics, High Church Protestants. All of you, a number of you, have sent your support and expressed
your understanding of how important these topics are. And so I really do want to thank all of you from the bottom of your heart. And I hope that you'll spread this to other people as well. ሃይማኖትን ጠንቅቆ የሚያውቅ ለዓለም ሕዝብ ደግሞ ትምህርት የሰጠ ጀግና ወጣት ኢትዮጵያዊ ኦርቶዶክሳዊ ወንድማችን ነው ዲያቆን ምህረት። በተጨማሪም ሃይማኖታዊ ውይይቶች ስናደርግ ምን አይነት ዲሲፕሊን ሊኖረን ይገባል የሚለውን እንግዲህ ከዚህ ቪዲዮ ትምህርት መውሰድ እንችላለን። እጅግ በጣም ዲሲፕሊን የሆነ ውይይት ነበር የነበረው ማለት ነው። በዛ ላይ ዕውቀት ባላቸው ሰዎች መሃል ነበር ሲደረግ የነበረው። ስለዚህ ብዙ ሰዎች ትምህርት ያገኙበታል ማለት ነው። መልካም ቀን ይላችሁ።